ሰላም ውድ የብሬቴክ ቤተሰቦች እንዴት ናችሁ? ዛሬ የጂፓስ ዲስፕሌይ አሰራር ይዤላችሁ መጥቻለሁ። ሞጁል አጋጠመ ማለት ነው። ስለዚህ እዚህ ጋር ይህ ጂፓስ ተበላሽቶ መጥቶ ነው። ዲስፕሌው አይታዘዝም፣ ፍላሽ ሲደረግበት አይታዘዝም፣ ብሉቱዝም አይገናኝም፣ ምንም ነገር አይታዘዝም። ከፊት ማለት ማቆያ ያቋርጣል ምናምን። ስለዚህ ላይት ብቻ ነው የሚያሳይ፣ ሌላ ነገር አይታዘዝም። በትክክል እየሰራ አይደለም ማለት ነው። ስለዚህ ይሄን ብሉቱዝ ሞጁል ሞዲፊክ አሰራር ሰርተን እንገጥማለን ማለት ነው። ስለዚህ አብራችሁን ይህን ቪዲዮ በማየት ትምህርታዊ ቪዲዮ ስለሆነ ከማስተኛ የተወሰደ አይታችሁት እንደምትመሩበት ተስፋ አድርጋለሁ። ወደ ትምህርታችን። ስለዚህ ይህን እንደዚህ አድርገን ፈተናል። ከዚህ በኋላ እዚህ ያሉ ኬብሎችን እያንዳንዶችን እንነቅላለን ማለት ነው። የመጀመሪያ የቤዝ ስፒከር ወፍራሙ ድምፅ ያለው እሱን እነቅያለሁ። ከዛ እዚህ ጋር ዲስፕሌይ እና የሌፍት ራይት ሳውንድ የሚመጣበት ከዲስፕሌያችን ላይ ሲግናል የሚመጣበት አለ። ስለዚህ ዲስፕሌዩን እያየን እያንዳንዱን እንነቅላለን ማለት ነው። ስለዚህ ዲስኮኔክት እናደርጋለን እናነሳለን ማለት ነው። ስለዚህ ይሄ ሁሉንም በስቴፕ ማንሳት አለብን። ከውስጥ የወጡን ደግሞ መለየት አለብን። ዋናውን የዲስፕሌይ እና የሳውንድ ሲግናል ከዛ የፍለሹ የዩኤስቢ ምናምን ሲግናል ከዲስፕሌይ የሚመጣበትን እሱን በጥንቃቄ እንነሳለን ማለት ነው። እዚህ ጋር እንደምታዩት ሁለት ፖርት አለ። አንዱ 5 ቮልት ወደ ዲስፕሌይ እንዲበራ የሚያደርግልን ፖርት ነው፣ ከዚህ የሚሳቀበት ማለት ነው። ቅድም የነቀላችሁ ኬብሎች። አንዱ ደግሞ ሌፍት ራይት ሳውንድ ማለት ነው። ስለዚህ ሞጁላችን የምንገጥም እዚህ ጋር ነው ማለት ነው። አመጣን እዚህ ጋር ነው ሞጁላችን የምናገናኝ ብሉቱዝ ሞጁላችንን። ስለዚህ አሁን ሞጁላችንን ለመግጠም እዚህ ጋር መጀመሪያ ቮልት መለከት አለብን ቦርዱ ጋር። እዚህ ጋር ሬጉሌተር አለች፣ የዲስፕሌይ ሬጉሌተር የገባውን 12 ቮልት ወደ 5 ቮልት የምትቀይር ወይም 14 ቮልት ከሆነም ወደ 5 ቮልት የምትቀይር። እንደምታዩት እቺ ሬጉሌተር ትሰራለች ማለት ነው። ለዲስፕሌይ እንዲበራ የምታደርግ ይች ናት። ስለዚህ የገባውን 14 ቮልት ወደ 5 ቀይራ ለዲስፕሌይ የምትሰጠናት። ስለዚህ ይህን አምጠን ሬጉሌተራችን እዚህ ጋር ነው የምንበይድ ማለት ነው። ስለዚህ እዚህ ጋር አሁን ዲስፕሌይ እንትን ብሉቱዝ ሞጁላችን እናመጣለን። ስለዚህ እዚህ ጋር ሁለት ኬብል አለ የምታዩት በቀይ እንትን ያለው ሁለት ኬብል የቮልቴጅ እንዲበራ የሚያደርግልን ነው ማለት ነው። የምኑን ዲስፕሌያችን እንዲበራ ከቦርዳችን ላይ እንሰጠዋለን ቮልት ማለት ነው በዚህ። ስለዚህ እዚህ ጋር ቪሲሲ እና ግራውንድ የሚያለ ቪሲሲ እንትን ነው ቮልት ዋናው ፖዚቲቭ ነው፣ ግራውንድ ደግሞ ሁለተኛው ማለት ነው። ስለዚህ እዚህ ጋር ደግሞ ሌፍት ራይት አንቴና እና ግራውንድ የሚል አለ። ስለዚህ እነዚህ ደግሞ ምንድናቸው? ሲግናል ናቸው፣ ሳውንድ ሲግናል ማለት ነው፣ ወደ ቦርዳችን የምናስገባበት ነው። ስለዚህ እነዚህን በትክክል ካገጠምነው በኋላ የራሱ ኬብል ደግሞ እንደዚህ ፖርቱ ጋር እንሰካለን። ስለዚህ እነዚህ ሲግናሎች ናቸው ወደ ቦርዳችን የምናስገባበት። ስለዚህ መጀመሪያ ዲስፕሌያችን እንዲበራ ማድረግ አለብን። በሁለቱ ኬብሎች ፓወር ኢንፑት ናቸው ወደ ብሉቱዝ ሞጁላችን የሚገባበት። ስለዚህ ይሄን በትክክል መበየድ አለብን። የት ጋር እንገጥመዋለን ማለት ነው። ወስደን ቦርዱ ጋር ከ5 ቮልት በላይ እስከ 14 ቮልት ባለ መጠቀም እንችላለን። ስለዚህ እሱን የምናገኘው ደግሞ ሬጉሌተር ጋር እናገኛለን፣ የተለያየ ክፍሎች ጋር እናገኛለን። ስለዚህ ወስደን እዚህ ጋር እንደምታዩት እቺ 7805 ሬጉሌተር አይሲ ናት። ስለዚህ እዚህ ጋር 2 ቮልት እናገኛለን። ገቢ 12 አለው፣ ውጭ ደግሞ 5 ስላለው እንደ አማራጭ 5 ጋር ማድረግ ይችላሉ፣ 12 ጋር ማድረግ ይችላሉ። ለምን 5 ጋር ካደረግነው ብዙ ጊዜ ድምጽ የመቋረጥ ችግር ያመጣል ከጀመረ በኋላ ምናምን እዚህ ጋር ያለው። ስለዚህ እኔ ከፍ ያለ ቮልት ይሰጠዋለሁ 12 ቮልት እዚህ ጋር በማግኘት ቦታ ላይ እበይዳለሁ ማለት ነው። ማንን? የዲስፕሌያችንን የብሉቱዝ ሞጁላችንን ቪሲሲ የምትሆን ኬብል እዚህ ጋር እበይዳለሁ ማለት ነው እንደምታዩት። ስለዚህ በትክክል እዚህ ጋር እናገናኛለን ማለት ነው። ሁለተኛውን ኬብል ደግሞ ግራውንዱ ማለት ነው። ግራውንዱን ወስደን ሬጉሌተራችን ግራውንድ ጋር መበየድ ወይም ሰበዛ ግራውንድ ወይም ከፓሲተር ኔጌቲቭ ጋር መበየድ ይችላል። ስለዚህ በትክክል ወስደን መግጠም አለብን ማለት ነው። እሺ እንደምታዩ በትክክል በይደናል። አሁን እዚህ ጋር ፓወር ኦን ስናደርግ ጂፓሳችን እንደዚህ ብሉቱዝ ሞጁላችን እየበራች ነው። ብሉቱዝም እንደዚህ ወግል ማለት አለበት። ስለዚህ እዚህ ጋር ትክክል ገጥመን አሁን የቀሩን 4 ኬብሎቻችን እነዚህን ደግሞ የምንገጥማቸው አር ኤል የሚል አለ። እዛ ብሉቱዝ ሞጁላችን ጋር ያለውን አር ከዚህኛው አር ከሚለው ጋር ወይም ራይት ማለት ነው ሌፍት የሚሆን ከሌፍት ጋር ስንበይ ሁለቱ የስፒከር ነው ማለት ነው። የስፒከር ሲግናል ድምፅ እዚህ ጋር እንሰጣለን ማለት ነው። አንቴና የሚል አለ። አንቴናም ካለ አንቴና እንበይዳለን። ስለዚህ አሁን አንዱን ራይት ጋር ወይም ሌፍት ጋር ከብሉቱዝ ሞጁላችን ሌፍት ወይም ራይት ጋር የሚለውን በይጄ እዚህ ጋር ቸክ እናደርጋለን ማለት ነው። ቮልት ሰጥተነዋል። እንደምታዩት እዚህ ጋር ኮኔክት አድርጌያለሁ አንዱ ኬብል። ስለዚህ አንዱ ስፒከር ይሰራል ማለት ነው። ይሄ አንዱ ስፒከር ነው። ስለዚህ አሁን ቸክ እናደርጋለን ማለት ነው መስራቱን። ይሁት ሳታደርጉ ሞድ እዚህ ጋር ሚስተር ስለዚህ ሁሉም ድምጽ ሰርቷል ማለት ነው። ስለዚህ አሁን አንዷን ስፒከሮች ሌፍት ወይም ራይት አንዱ ብቻ ነበር አየጂ ነበር። ስለዚህ አሁን ገመዱን እንደዚህ አራዘምና
ሞዴፊኩን በደንብ ከፊት እንትናችን ብሉቱዝ ሞጁላችን በደንብ እያንዳንዱ ኬብል አራዘማለሁ ማለት ነው በረዥሙ። ለምን ከፊት ስለምንገጥመው ስለማይመቸን እንደዚህ ፈተን ከዚህ በፊት ነው የምንገጥመው ማለት ነው። በስተማውን እንገጥመዋለን። ስለዚህ በደንብ እዩት። እዚህ ጋር እንደዚህ ከፊት ለፊት እንበሳለን። ብሉቱዝ ሞጁላችን ቸክ አድርገናል። አሁን በቃ እዚህ ጋር የሚቀረን ስራ እንደዚህ አድርገን እንዲመቸን አድርገን ለማሰር እንገጥማለን ማለት ነው። ብሉቱዝ ሞጁላችን ይሄን እንደዚህ ፈታለክ ኬብሉ የራሱን የሚያስፈልገውን ባለበት መሳት ስለምንችል ለዚህና ለማሾለክ እንዲመቸን ኬብሉን ከፊት ለፊት ፈትቼ ይሄን ወደፊት የብሉቱዝ ሞጁልን ኬብል አራዝማለሁ ማለት ነው። ስለዚህ ገመዱን ከለየን በኋላ ካራዝም በኋላ እንደዚህ በቮልትም ዲስፕሌይ የሚያብረውን በቮልት በዚህ እንበይዳለን ማለት ኬብሉን የራሳችንን ለይተን በዚህ መልክ ኮኔክት ማድረግ አለብን። ስለዚህ እንደምታዩት እዚህ ጋር ይሄ ቮልት የሬጉሌተሩ ጋር እየበየድኩ ግራውንድ እና 12 ቮልት ስትሆን ማለት ነው። ስለዚህ አንዱን ኬብል በዚህ ይበይዳሉ፣ አንዱን ደግሞ እንደዛጂ ይሄ ቮልት ስትሆን አሁን እነዚህ ሁለቱ ኬብሎች የተበየዱት ይኸው ለዲስፕሌያችን ለገጠመነት ፓወር ሞጁል ፓወር የሚሰጥልን ማለት ነው። ስለዚህ እሱን በይዳለን ማለት ነው። አሁን እነዚህ ሁለቱ ኬብሎች ደግሞ የሌፍት እና ራይት ስፒከር ናቸው። እነዚህ ድምፅ እንዲሰሩልን የሚያደርጉ ናቸው። ስለዚህ ቅድም ለይተናል ራይት እና ሌፍት የሚል ቦርዱ ጋር። ስለዚህ እነዚህን እንበይዳለን ማለት ነው። ሌላው እዚህ ጋር የመስመሩ አልታወቅም ካለና ጽሁፍ ከሌለው የምናደርጋለን በካቻቢቴ እዚህ በበየርንበት ቦታ ላይ እንደዚህ አይነት መስመሮች ላይ ሄደን በመንካት ስፒከር ሰክተን ማለት ነው ድምፅ ይሰጠናል። እዝ የሚል ድምፅ ወይም የሚጮህ ድምፅ ይሰጠናል ስናገኘው ፖርቱን የራሱን። ስለዚህ ያ ሌፍት ወይም ራይት ስፒከር ጋር ስናደርገው ይሄን ይሰጠናል። ስለዚህ በሁለቱም ስፒከር በመለየት እዚህ ጋር መበየር ይቻላል ማለት ነው ጽሁፍ ከሌለው። ሌላው እዚህ ጋር ከዲስፕሌያችን የቀሩ ሁለት ኬብሎች አሉ። አንድ አንቴና ነው። አንቴና ስለሚሰራ ኖርማል ማራዘም ብቻ ነው። እሱንም እዚህ ጋር የሚበየር ነገር የለውም። ስለዚህ አራዝሜ ትቼዋለሁ። ካስፈለገም ቦርዱ ጋር አንቴና የሚል ካለ አንቴና እንበይዳለን ማለት ነው። ስለዚህ እኔ ስለማልፈልግ አሁን እሱን ትቼዋለሁ። ሌላ ግራውንድ ነው። ግራውንድ ደግሞ የ5 ቮልት ግራውንድ ኮመን ግራውንድ ስላለን እዚህ ጋር ዲስፕሌው ጋር የመጣ ከሞጁላችን። ስለዚህ እሱም ስላለ አያስፈልግም። ግን ያው ካስፈለገ ቢበየድ አሪፍ ነው ከሚቀር ግራውንድ ብትይዙት አሪፍ ነው። ጥራት ጋር ያው የተሻለ እንዲሆን ማለት ነው። ስለዚህ በዚህ መልክ በደንብ በይደናል አራቱን ኬብሎች ማለት ነው። አሁን ቀጣይ መሞከር ብቻ ማለት ይቀራል። ስለዚህ አሁን ሁሉ ነገር ቸክ እናደርጋለን። የበየር ነው ሾርት አለመድረጉ ምናምን ቸክ አደረግን በኋላ በትክክል እንገጥማለን ማለት ነው። ይፈታል ምናምን እናሳስራለን። ቤዙን እንሰካለን። የሚያስፈልገውን በሙሉ ኬብሎችን እንመልሳለን ወደ ቦታቸው ማለት ነው። ስለዚህ የማያስፈልገውን እንተዋለን። ስለዚህ እዚህ ጋር አሁን ገጥም ያለው አሁን አስርና እሞክራለሁ ማለት ነው። ስለዚህ እዚህ ጋር በደንብ ታስሯል። አሁን ቸክ ማድረግ ነው። USB driver mode። ስለዚህ እንደምታዩት ኤጅ ፓስ በትክክል ሰርተናል ማለት ነው። ኤጅ ፓስ ችግሩ ዲስፕሌይ አይታዘዝም፣ ፍላሽ አይሰራም፣ ብሉቱዝ አይገናኝም ነበር። ላይት ግን ያበራል። ስለዚህ እኛ ደግሞ ብሉቱዝ ሞጁል ገጥመን ብሉቱዝ እንዲሰራ ፍላሽ እንዲያገናኝ አድርገናል ማለት ነው። ስለዚህ ብሉቱዝ ሞጁል አጋጥሞ ይሄን ይመስላል። ላይቱን ሳይጠፋ መልሰን ላይቱን አድርገናል ማለት ነው። ግን የራሱ ዲስፕሌይ ግን አይታዘዝም። ስለዚህ በዚህ መልክ ፊክስ አድርገናል ማለት ነው። የዛሬው ትምህርታችን ይህን ይመስላል። ይህን ቻናል ላይክ፣ ሰብስክራይብ ማድረግ አይርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።